እሺ አሁን ግሩፕ ኤክስፔንስ አድቫንስ እንዴት ነው አፕሩቭ የምናደርገው የሚለውን እናያለን። ዩዘር ኔም እዚህ ጋር እናስገባለን። እዚህ ጋር ፓስወርድ ሎጊን አድርገን ከገባን በኋላ በስተግራ በኩል ፋይናንስ ኦፕሬሽን የሚለው ውስጥ እንገባለን። ከዛ ኤክስፔንስ አድቫንስ የሚለው ውስጥ እንገባለን። ከዛ አድቫንስ ሊስት ውስጥ እንገባለን። አድቫንስ ሊስት ውስጥ ከገባን በኋላ እዚህ ጋር ሪፈረንስ ነምበር እናገኛለን። ሪፈረንስ ነምበር ማለት ምንድነው? ሚስ ጀነሬት የሚያደርገው በየአንዳንዱ ኤክስፔንስ ሪኩዌስት ሪፈረንስ ነምበር ጀነሬት ያደርጋል። እሱ ነው እዚህ ጋር የምናገኘው። ዩኒክ ናቸው። እዚህ ጋር ዴት እናገኛለን። ሪኩዌስት የተደረገበት ዴትን ነው የምናገኘው። እዚህ ጋር ፔቱ ለማን ይከፈላል የሚለውን ነው። የሚከፈላቸው ሰዎችን ስም ዝርዝራቸውን ነው የምናገኘው። እዚህ ጋር በማን እንደተጠየቀ ሪኩዌስታቸው ማን የጠየቀላቸው የሚለውን ነው እዚህ ጋር ደግሞ የምናገኘው። እዚህ ጋር ወዴት ሎኬሽን እንደሚሄዱ ሪኩዌስት የተደረገው ፓራዳይም ወዴት ሎኬሽኑ የት እንደሆነ ነው እዚህ ጋር የምናየው። እዚህ ጋር ደግሞ ቶታል አማውንታቸው ፔመንት ፕሮሰስ አልቆ እጃቸው ላይ የሚደርሰውን አማውንት ነው እዚህ ጋር የምናየው። እዚህ ጋር ስታተስ ነው የምናገኘው። ስታተስ ማለት ሪኩዌስት ላይ ተጠይቋል ወይ፣ ሞዲፊኬሽን ላይ ነው ወይ፣ አፕሮቭ ተደርጓል ወይ፣ ምን ስቴጅ ላይ እንደሆነ እዚህ ጋር ነው የምናገኘው። እዚህ ጋር አክሽን እንፈላለን። አክሽን ዲቴሏን ነክተን ገብተን እያንዳንዱን ነገር ማየት ከፈለግን እንደዛ እናደርጋለን ማለት ነው። ከዛ በተጨማሪም እዚህ ጋር ፊልተር ሌላ ሜተድ አለው። ላስት ዊክ የተጠየቀ ማየት ከፈለግን፣ ላስት መንዝ ብቻ በዚህ አንድ ወር የተጠየቀ ማየት ከፈለግን እነዚህ አማራጮች አሉ። እነዚህን አማራጮች መጠቀም እንችላለን። ከፈለግን ደግሞ እዚህ ጋር ሰርች አድርገን በሪፈረንስ ነምበርም ሆነ ኢምፕሎይ ስማቸውን ጽፈን ሰርች አድርገን ማግኘት እንችላለን። ከዛ በተጨማሪ ደግሞ እዚህ ጋር ሌላ ፊልተር ሜተድ አለ። እዚህ ጋር በብር አማውንት ፊልተር ማድረግ ከፈለግን እዚህ ጋር በብር አማውንት ፊልተር ማድረግ እንችላለን። ከዚህ ብር እስከዚህ ብር ያለውን ነገር ብለን ለምሳሌ ከ1000 ብር እስከ 2500 ብር 2500 ብር ያለውን ብቻ ማየት የምፈልገው ከሆነ አፕላይ እናደርጋለን። ስታተሱ ደግሞ ሰሚት ላይ ብቻ የሆነ ከፈለግን ከነዚህ ውስጥ እንደዛ እናደርጋለን ማለት ነው። ከዛ በተጨማሪ አሴንዲንግ እና ዲሴንዲንግ ምንድነው? ስም አልፋቤቲካላቸውን ከኤ ወደ ዜድ ነው ወይስ ከዜድ ወደ ኤ እንዲደረድርልን የምንፈልገውን እዚህ ጋር መምረጥ እንችላለን። እዚህ ጋር በተጨማሪ ደግሞ በሪፈረንስ ነምበር ሾርት በር አኳያ ነው ወይስ በተጠየቀበት ታይም አኳያ ነው ወይስ አብዴት በተደረገበት ታይም አኳያ የምንፈልገውን እዚህ ጋር መርጠን ላይ እንደ ፊልተር ማለት እንችላለን። እዚህ ጋር ምንም ስለሌለ ነው ባዶ ይመጣልን ማለት ነው። አሁን ግሩፕ አፕሩቭድ የምናደርግ ከሆነ እዚህ ጋር ግሩፕ አፕሩቭድ የሚለውን እነካለን። ሰሚት የሆነ የተጠየቁትን ሰሚት የሆኑትን አጠቃላይ ብዙ ሊስቶች ኖረው እነሱን አንድ ላይ ሰብሰብ አድርገን አፕሩቭድ ማድረግ ከተፈለገ እንዴት ነው የምናደርገው? እዚህ ጋር ግሩፕ ኤክስፔንስ የምትለዋን እነካታለን። ከዛ እነዚህ ሪኩዌስት ላይ እና ሞዲፊኬሽን ላይ ያሉት ብቻ ናቸው እዚህ ጋር የሚመጡልን። እዚህ ጋር ሪኩዌስት ብቻ እንመጣለን እንዳጋጣሚ ሆነው። ሁሉንም አፕሩቭ ማድረግ ከተፈለገ ከላይ ያለችውን ቼክ ቦክስ ነው የምንነካት። ሰው ሙሉውን ሰሌክት ያደርግልናል ማለት ነው። ካልሆነ ግን ከዚህ ውስጥ ለምሳሌ ሶስቱ ከተፈለገ ሶስቱን ቼክ ቦክስ እናካታለን። ከዚህኛው ሪፈረንስ ነምበር ኤክስፔንስ አድቫንስ ሪፈረንስ ነምበሩ ይሄ ከሆነው በስተቀር የሁሉም አፕሩቭድ ልናደርግ ነው። ከዛ እዚህ ጋር አፕሩቭ የምትለውን በተን እንካታለን። እዚህ ጋር ድጋሚ ማየት እንድንችል ያደርገናል ማን እንደተመረጠ። ከዛ እዚህ ጋር ኖት እንጽፋለን፣ ኖታችንን እናስገባለን። አፕሩቭድ እያደረግንበት ያለውን የጻፍ ነገር እንጽፋለን። እዚህ ጋር አታችመንት አስፈላጊ ከሆነ አታችመንት አታች እናደርጋለን። ነክተናት ከዛ እዚህ ጋር ኮንሲደራስ ኤክስፔንስ የሚላለ ኮንሲደራስ ኤክስፔንስ ከሆነ እንደ ሚሽን አድቫንስ ሳይሆን እንደ ኤክስፔንስ አድቫንስ ነው የሚቆጥሩ ማለት ነው። ካልሆነ ግን እንደዚሁ አድርገን ሰሚት እንላለን ማለት ነው። ሰሚት ስንል እንደ ሚሽን አድቫንስ ነው የሚቆጥርልን። የእነዚህም የሶስቱንም ሰዎችን አንድ ላይ አፕሩቭ ያደረግ ነው ማለት ነው። እዚህ ጋር መጥተን ማየት እንችላለን። አፕሩቭ ሆኗል የሶስቱ በአንዴ ማለት ነው። ዲቴይሉን ለምሳሌ ብንል እዚህ ጋር እንደሚታየው
የአቢጌል የሙሐመድ እና የሽፈራው አንድ ላይ ሆኗል። ከሚሽን አድቫንሳቸው ላይ ነው የሚገባላቸው። ከዛ መወራረድ ይጠበቅባቸዋል።